የዩናይትድ ስቴትስ ወታደራዊ ኃይል በመካከለኛው ምስራቅ የሚገኙ በኢራን የሚደገፉ ወታደራዊ መሰረተ ልማቶችን ያነጣጠረ የተቀናጀ ጠንካራ ያለ ተከታታይ ጥቃቶችን ፈጽሟል። ይህ ወታደራዊ እርምጃ የመጣው በምዕራባውያኑ የንግድ መርከቦች ላይ የተሰነዘሩ እጅግ የተራቀቁ የሚሳኤልና የድሮን ጥቃቶችን ተከትሎ ነው። የውጊያው ቀጠና የሆርሙዝ ወሽመጥ ነው። ይህ በዓለም ላይ እጅግ ወሳኝና ከፍተኛ መጨናነቅ የሚታይበት የባህር ላይ መተላለፊያ መስመር ነው። ከመጀመሪያው የባህር ኃይል እዝ ማስጠንቀቂያ በኋላ በ3 ሰዓታት ውስጥ ብቻ የዓለም አቀፍ የባህር ላይ መድን ወይም ኢንሹራንስ ክፍያ ታይቶ በማይታወቅ ሁኔታ በ25 በመቶ ጨምሯል። ይህ ፈጣን የኢኮኖሚ ድንጋጤ በየቀኑ በግምት 20 ሚሊዮን በርሜል ፈሳሽ ነዳጅ የሚያደርገውን ጉዞ በቀጥታ ያሰጋል። ዋሽንግተን እነዚህን የአጸፋ ጥቃቶች የባህር ላይ ነፃነት ለመጠበቅ የሚደረግ የተለመደ የመከላከያ እርምጃ አድርጋ በይፋ ብታቀርብም ይህ ድንገተኛ ስምሪት ፍጹም የተለየና እጅግ ተለዋዋጭ የሆነ መዋቅራዊ ቀውስ ማሳያ ነው። ታዋቂ የኮርፖሬት መገናኛ ብዙሃን ይህንን በማድረግ ላይ ያለ ግጭት እንደቀላል ጥቁርና ነጭ የሆነ የአካባቢ ትንኮሳና የሀገራዊ አጸፋዊ እርምጃ አድርገው ያቀርቡታል። ነገር ግን እኛ ከባለስልጣናት ይፋዊ የህዝብ ግንኙነት በስተጀርባ ያለውን እውነታ በጥልቀት መመልከት አለብን። ዋናው እውነታ ተቋማዊ፣ ጠንካራ ጥቅም መሰረት ያደረገና የግብይት ባህሪ ያለው ነው። በአሁኑ ጊዜ ለብዙ አስርት ዓመታት የቆየውን የጂኦፖለቲካዊ ስምምነት መፍረስ እየተመለከትን ነው። ቀደም ባሉ ዘመናት የአንድ ልዕለ ኃያል መንግስት ወታደራዊ የበላይነት የዓለምን የካፒታል ፍሰትና ንግድ በቀላሉና በቅናሽ ዋጋ ማስረከብ ይችል ነበር። ያ ዘመን አሁን አብቅቷል። እዚህ ላይ ልንጠይቀው የሚገባው ዋነኛው ጥያቄ መጀመሪያ ማን ተኮሰ የሚለው ሳይሆን ትልልቆቹ ልዕለ ኃያላን መንግስታት የዓለም የንግድ መስመር ሳያንገዳግዱ እነዚህን አነስተኛ ወጪ የሚጠይቁ የሽምቅ ጥቃቶችን ለመግታት አቅም አጥተዋል የሚለውን ነው። ይህ ቀጠና ለምን ሁል ጊዜ የባሩድ ክምችት እንደሆነ ለመረዳት የማይለወጠውን የጂኦግራፊ ወሳኝነት ህግ ማጤን ያስፈልጋል። የሆርሙዝ ወሽመጥ በጣም በጠበበው ቦታ ላይ ስፋቱ ገና 21 ማይልስ ብቻ የሆነ እጅግ አስጨናቂ የባህር መተላለፊያ ነው። በዚህ ጠባብ ስንጥቅ ውስጥ የዓለም አጠቃላይ የኃይል አቅርቦት 1/5 ያልፋል። በምዕራባውያን ማዕቀብ ለታነቀው የኢራን መንግስት ይህ ጂኦግራፊያዊ ሁኔታ ተጋላጭነት ሳይሆን ትልቅ ተጽዕኖ መፍጠሪያ መሳሪያ ነው። ቴህራን ጥብቅ በሆነ በስሌት ላይ የተመሰረተ አንዱ ሲያገኝ ሌላው የሚያጣበት መርህ ላይ ትሰራለች። ኢራን በዓለም አቀፍ የባንክ እገዳዎች ምክንያት የራሷን የኢነርጂ ሀብቶች በነፃነት መላክ ካልቻለች በዚያ የሚያልፉትን ሁሉንም መርከቦች መሰረታዊ ደህንነት በመፈታተን ከጂኦፖለቲካዊ ተቀናቃኞቿ ከፍተኛ የኢኮኖሚ ኪሳራ ማድረስ ትችላለች። የኢራን ዋነኛ የመኖር ስልት የተመሰረተው በዚህ መደበኛ ባልሆነ የሽምቅ ውጊያ ፍልስፍና ላይ ነው። እነሱ ከአሜሪካው 7ኛ ባህር ኃይል ጋር ፊት ለፊት ለመጋፈጥ ፈጽሞ አይሞክሩም። ይልቁንም በጣም ርካሽ የሆኑ ጸረ መርከብ ሚሳኤሎችንና ፈጣን የባህር ላይ ድሮኖችን በስፋት ያሰማራሉ። ይህ ማለት $20,000 ድሮን በቢሊዮን ዶላር የሚገመት የምዕራባውያንን ዘመናዊ የጦር መርከብ ሙሉ በሙሉ ማሰናከል ማለት ነው። ፔንታጎን እነዚህን ይዞታዎች ለመምታት በሚሊዮን የሚቆጠር ዶላር የሚያወጡት ውድ ሚሳኤሎችን ሲተኩስ የሚያወድመው ግን በቀላሉ የሚተኩ የኮንክሪት ማስወንጨፊያዎችን ብቻ ነው። ታዲያ የዚህን የተዛባ ጦርነት ወጪ በመጨረሻ የሚከፍለው ማን ነው? በእርግጥም በከፍተኛ የትራንስፖርት ታሪፍና በነዳጅ ዋጋ መናር ምክንያት ኪሱ የሚጎዳው የዓለም አቀፉ ሸማች ህዝብ ነው። ይህ እየተካሄደ ያለው ግጭት በዓለም አቀፍ የኃይል አጠቃቀም መዋቅር ላይ ታላቅ ለውጥ ማምጣቱን ያሳያል። ላለፉት 80 ዓመታት የዓለም የባህር ላይ ንግድ ፍጹም የተመሰረተው የአሜሪካ ባህር ኃይል በዓለም አቀፍ ደረጃ በነበረው ብቸኛ ፖሊሲነት ላይ ነው። ዛሬ ግን ያ ረጅም ዘመን ያስቆጠረው ዋስትና በአይናችን ፊት እየተሰነጠቀ ነው። ትናንሽ የክልሉ ኃይሎች ዓለም አቀፍ የውሃ መስመሮችን በቁጥጥር ስር መዋል ሲችሉ የትልልቅ ኩባንያዎች የንግድ ስሌት ሙሉ በሙሉ ይለወጣል። አሁን በርካታ የጭነት መርከቦች የሆርሙዝን መስመር በመተው አጠቃላይ የአፍሪካን አህጉር ለመዞር ረጅሙን መንገድ እየመረጡ ነው። ይህ ጉዞ ሳምንታትን ስለሚጨምር በምዕራባውያን የኢኮኖሚ ላይ ቀጥተኛ የዋጋ ንረት እየወለደ ይገኛል። አሜሪካ አሁን እየተዋጋች ያለችው መርከቦችን ለማዳን ብቻ አይደለም፣ የራሷን የብቸኛ ልዕለ ኃያልነት ክብርና ተሰሚነት ለማስጠበቅም ጭምር ነው። ጉዳዩን በብስለት ስንመለከተው የአንድ ሰሞን ድብደባ እነዚህ ስልታዊ መረቦች ሙሉ በሙሉ ያጠፋቸዋል የሚለውን የዋህ አስተሳሰብ ውድቅ ያደርገዋል። ወታደራዊ ታሪክ በተደጋጋሚ እንደሚያስተምረን ያለ ዲፕሎማሲያዊ መፍትሄ የሚወሰድ የኃይል እርምጃ ተቃዋሚው አካል መዋቅሩን ይበልጥ እንዲያዘምንና እንዲያናጋ ብቻ ያደርገዋል። ወደፊት በሚኖረው ሂደት ተንታኞች የዓለም አቀፍ የኢንሹራንስ ተቋማትን ውሳኔዎች እናም አማራጭ የሆኑትን የአውሬዥያን የነዳጅ መስመሮች እንቅስቃሴ በንቃት መከታተል ይኖርባቸዋል። የዚህ ግጭት የመጨረሻ መዳረሻ እስካሁንም ድረስ እጅግ አሳሳቢና ያልተቋጨ ሚስጥር ነው። እጅግ ውድ የሆነው ዘመናዊ ወታደራዊ መዋቅር በእነዚህ አይነት አነስተኛ ወጪ በሚጠይቁ ጥቃቶች ፊት መሸነፉን ከቀጠለ ዓለም አቀፉ ማህበረሰብ አንድ ከባድና አስፈሪ ጥያቄ መጋፈጡ አይቀሬ ነው። ለመሆኑ የእርስ በርስ የተሳሰረው የዓለም ኢኮኖሚ በጣም አነስተኛ ወጪ በሚያወጣ ጠላት ቁልፍ የባህር በሮች በቀላሉ በሚገዙበት ዘመን ውስጥ እንዴት መኖርና መቀጠል ይቻላል?